ብዙ ሰዎችን ይጠቅማል ብዬ አምናለሁ። እኛ የምናቅዳቸው እቅዶች አሉ። ከዛ ደግሞ ፈጣሪ ደግሞ የሚያቅዳቸው እቅዶች አሉ። አንዳንድ ጊዜ የሱ እቅድና የኛ እቅድ ይስማማል፣ አንዳንድ ጊዜ ደግሞ በጣም ይለያያል። አሁን እንግዲህ እቅድ ስንል ለምሳሌ ዴይሊ ፕላን አለ፣ በየቀኑ የምናደርገው ነገር አለ። አምሹር ይኖርሻል፣ ቱዱ ሊስት ይኖርሻል። እኔ ስልኬ ላይ አደርጋለሁ፣ ቢሮዬ ጠረጴዛ ላይ አድርጋለሁ። ቀን በዛ ቀን የማደርገውን ነገር ከሊና አገኛለሁ፣ ከሊና ያለው ማድረግ ያለብኝን ነገሮች በሙሉ ቱዱ ሊስት የማደርጋቸውን ሊስት እዛ ጋር አዘጋጃለሁ። ብዙ ጊዜ ይሳካል። በየቀኑ የቀን እቅድ ብዙ ጊዜ ይሳካልኛል። ምክንያቱም አጭር ነው፣ ሾርት ተርም ስለሆነ ሲሳካልኝ አየዋለሁ። እንደ ኢመርጀንሲ ካልመጣ በስተቀር ልክ በቅድ ይሄዳለሁ። ከዛ የሳምንት እቅድ አለ፣ ዊክሊ ደግሞ ፕላን አለ። ሰኞ ይሄን አደርጋለሁ፣ ማክሰኞ እንዲህ ነው የማደርገው፣ ሮብ ይሄን ነው፣ ሐሙስ እንዲህ ብለሽ ደግሞ የምታቅጀው አለ። ይሄም ደግሞ ይሳካል ብዙ ጊዜ። ፕሮክራስቲኔሽን የሚባል ነገር አለ። ፕሮክራስቲኔት ማድረግ፣ ፕሮክራስቲኔሽን ካረበሸው በስተቀር ፕሮክራስቲኔሽን ምንድነው? ነገ ይደርሳል፣ ቀጥለው ሳምንት አድርገዋለሁ፣ ምንም በቃ አሁን በተያያዘ ነገ ሰራለሁ። እሱ ፕሮክራስቲኔሽን ነው የሚባለውና ፕሮክራስቲኔት ካላረግን በስተቀር ዴይሊ ፕላን ይሳካል፣ ዊክሊ ፕላን ሳምንታዊ እቅድም ደግሞ ይሳካል። ወርሃዊም እንደዚሁ ሊሳካ ይችላል፣ ባለን ጊዜ ላይ ተመስርተን የምናቅደው ስለሆነ እና እንደዚህ አቅደን ነው ህይወታችንን በእቅድ መምራት አለብን። በኋላ ወደ መንፈሳዊው እንመጣለን። ግን በደንብ ግን በእቅድ መምራት አለብን። አንደኛ ስናቅድ እናቅድ፣ ግን ስናቅድ እግዚአብሔር ቢፈቅድ ብለን እናቅድ። እግዚአብሔር ቢፈቅድ ብለን እናቅዳለን፣ ግን እግዚአብሔር ቢፈቅድ ብለን እናቅዳለን። ኡስታዝ ወዳጆች አሉኝ፣ እኔ በጣም ወዳቸው ኡስታዞች አሉ። ሐሙስ እንገናኛለን ሲሉኝ፣ ሐሙስ ስብሰባ ካለ እንግዲህ ሐሙስ እንገናኛለን ብለው አያቆሙም። ኢንሻአላህ ይላሉ። ሐሙስ እንገናኛለን ኢንሻአላህ ይላሉ። ማለት ነው ጋድ ዊሊንግ ማለት ነው። ኢፍ ጋድ ፐርሚትስ ማለት ነው። በፍጹም አንድ ኡስታዝ አርብ እንገናኛለን አይልሽም። አርብ እንገናኛለን ኢንሻአላህ ብለው ይጨምሩባታል። ፈጣሪ ቢፈቅድ ማለት ነው። በጣም ነው የምወደው። በጣም እኔ ሁሌ እላለሁ ከእስልምና እምነት ተከታይ ወንድም እህቶቼ ሁሉም ሰው ቢማር በጣም የሚያስደስተኝ ነገር አንዱ አሁን ያነሳው ኢንሻአላህ ነው። ካፋቸው አይጠፋም በታሪክ ከዛ ደግሞ አልহামዱሊላህ በትክክል ካልኩት አላቅም። ኢንሻአላህ አልহামዱሊላህና አንድ ደግሞ አለ ሰላም አለይኩም ይላሉ። አለይኩም ሰላም ብዬ መልሳለሁ። ሰላም ለእናንተ ይሁን ማለት ነው። እና አሁን እቺን በፍጹም አያስቀሯትም። ኢንሻአላህ አትቀርም። እኔ መጀመሪያ ቤተክርስቲያን የወንጌላውያን ቤተክርስቲያን መሄድ ሲጀምር ሙሉ ወንጌል ቤተክርስቲያን ነበር የሚሄደው እና ማስታወቂያ ሲናገሩ ጌታ ቢፈቅድና ብንኖር ከሚያዝያ 27 እስከ 30 ኮንፈረንስ ይኖረናል ይላሉ። እኔ ዘጋጉት ብዬ ጌታ ሳይፈቅድም እንዴ ደግሞ አንኖርም እንዴ? ምክንያቱም ሚያዝያ 27 እኮ ቅርብ ነው፣ ከ15 ቀን በኋላ ነው። ለምንድን ነው ደስ የሚሉት እላለሁ። አንደኛ መጽሐፍ ቅዱስ ላይ እንደዛ በሉ ይላል። ከዛ ለካ አለመኖርም ደግሞ አለ ለካ የሚቀጥለው ሳምንት እኮ ሌላ ነገር ሊፈጠር ይችላልና ጌታ ቢፈቅድ ብንኖር እነሱ ደግሞ ይላሉ። ስለዚህ ምንድነው ስናቅድ እሱ ቢፈቅድ ብለሽ ኢንሻአላህ ብለሽ ጌታ ቢፈቅድ ብንኖር ተብሎ ነው መታቀድ ያለበት። ምክንያቱም ላይሆን ስለሚችል ማለት ነው። እግዚአብሔር ቢፈቅድ እንደዚህ ያቅቻል። God willing if God permits ኢንሻአላህ ማለት አስፈላጊ። በነገራችን ላይ ኢንሻአላህ ለእስልምና ብቻ ሳይሆን ክርስቲያን አረብኛ የሚናገሩ ሰዎችም ፈጣሪ ያውቃሉ፣ ፈጣሪ ካሉ ሲሉ ኢንሻአላህ ነው የሚሉት። እና አንደኛው ይሄ ነው። ሁለተኛው እናቅዳለን፣ እቅዱ እንዲለወጥ ግን እንፈቅዳለን። እቅዱ ሊለወጥ ይችላል፣ ጣልቃ ሊገባ ይችላል፣ ሊለውጠው ይችላል። ከሰማይ ኦልማይቲ ሁሉንም የሚችለው ፈቃድሽን ከሰጠሽው ሊለውጠው ይችላል። ለሱ ፈቃደኞች መሆን አለብን። እንዲለውጠው ፈቃደኞች መሆን አለብን። ፈቃድህ ቢሆን አንተ ከፈቀድክ ብሎ ማቀድ ጥሩ ነው።
እሺ ምሳሌ ልንገርሽ። ባለፈው ክረምት እኔ አልነበርኩም አይደል? የኔ ዕቅድ ምንድነው? ለ2 ሳምንት ነው መሄደው አሜሪካ። 2 ሳምንት ፕሮግራም አለኝ። እነሱም ፕሮግራሞች ጨርሼ 15 ቀን እመለሳለሁ አልኩኝ። ከዛ ሊሄድ ትንሽ ሲቀረው 1 ወር ሲቀረው እንደዚህ 2 ጓደኛሞች ኤደን እና ስምረት የሚባሉ የሆነ ኦርጋናይዜሽን ድሮፕ ኦፍ ሆፕ የሚል ኦርጋናይዜሽን መስርተው አይዲያ መጡልኝ ደውለው ሜንታል ሄልዝ ላይ እና ኦቲዝም ላይ ፕሮግራም ማዘጋጀት እንፈልጋለን፣ አንተ ደግሞ እንድታስተምር እንፈልጋለን። የት? 10 ከተሞች። እኔ ያሰብኩት ምንድነው 2 ሳምንት ደርሼ መምጣት። የተዘጋጀው ምንድነው 10 ሳምንት 3 ወር የሚፈጅ። አሁን ድርቅ ካልኩኝ እኔ ያቀድኩት 2 ሳምንት ነው፣ ከ2 ሳምንት በላይ አልጨምርም ካልኩኝ እና ድርቅ ካልኩኝ ብዙ ነገር ሚስ ላደርግ ነው። ፍሌክሲብል መሆን ነበረብኝ። ስለዚህ እንዲለውጠው ፈቀድኩኝ ማለት ነው። ፕላኑ ተለወጠ። ለ2 ሳምንት የተባለው ለ3 ወር ሆነ። ታቅጃለሽ፣ እንዲለውጠው ግን ትፈቅጃለሽ። እንዲለወጥ ከሰማይ ጣልቃ ገብቶ ከለወጠው ግን ይለውጠው። 3ኛ እናቅድ፣ ግን ጸልየን እናቅድ። ምን ያደርጋል መሰለሽ ቢናዬ፣ ጸልይ እሱ ፕላን አለው አይደል? የሱ እቅድ አለ። የሱ እቅድ ካንቺ እቅድ ጋር ይግባባል፣ ካንቺ እቅድ ጋር ይቀራረባል። እሱ ያሰበልሽና አንቺ ያሰብሽው ጸሎት ያቀራርበዋል። አንዳንዱ እቅድ ካቀድሽው በኋላ ከሱ ካልሆነ ደስ ላይልሽ ይችላል። ጸልየሽ ማቀድ ጥሩ ነው። አንድ በጣም ወደው ቃል አለ። ምን ይላል መሰለሽ? For I know the plans that I have for you ይላል። For I know the plans that I have for you ስለናንተ ማስባትን ሐሳብ እኔ ያውቃለሁ ይላል። ፈጣሪ ነው እኮ የሚለው። For I know the plans that I have for you ስለናንተ የማስባትን ሐሳብ እኔ ያውቃለሁ ይላል። እሷን ነው ማግኘት የምንፈልገው እኛ። እሱ ያሰባትን ሐሳብ ነው፣ መልካም ስለሆነ በጎ ደስ የሚያሰኝ ስለሆነ። ስለዚህ ጸሎት ምን ያደርግሻል? እሱ ያሰባትን ሐሳብ እንድታገኝ ያደርግሻል እና በሱ ዕቅድ እንድትሆኚ እሷን ነው የምፈልጋት። ከዛ ያላሰብሽው ነገር በህይወትሽ ሊመጣ ይችላል። በአሁኑ ሰዓት አሜሪካ ውስጥ ከወንጌላውያን በጣም ትልቁ ቸርች የጆል ኦስቲን ቸርች ነው። ጆ ኦስቲን ወይም ጆል ኦስቲን ይሉታል እና 30,000 ሜምበሮች አሉት። በየእሁዱ 30,000 ህዝብ እሱን ለመስማት ይሄዳል። 30,000 ሰው አንድ ላይ ተሰብስበው 30,000 ሰው። ዋው! ስቴዲየም ነው ቸርቹ። በጣም እሺ። ከቴሌቪዥን ሰባኪዎች ቁጥር 1 ተደማጭ ጆል ኦስቲን ነው። እንደሱ የሚሰማ የለም። ትንሽ ግን ወደ ኋላ መልሼ ላሳይሽ። ጆል ኦስቲን አባቱ ፓስተር ነበሩ። 6,000 ሰው ነበራቸው። ሜምበር 6,000 ሰው ነበራቸው። ጆል ኦስቲን ስራው ምንድን ነበር? ካሜራ። የሱ ስራ ካሜራ ነው። ካሜራ ይወዳል፣ ኤዲቲንግ ምናምን ይወዳል። የሚዲያ ሴንተሩ ነው የሚመራው። የሚዲያ ዳይሬክተር ነው። መቅረጽ ነው በደንብ በምናምን በድሮን በምናምን መቅረጽ፣ ኤዲት ማድረግ፣ አሳምሮ የአባቱን የቸርቿን ፕሮግራሞች ማውጣት። እሱ የሚያውቀው ይሄ ነው። ጥሬም ነው የሚለው ይሄንን ነው። በቃ እኔ የማደርገው for the rest of my life ብሎ የሚለው ይሄን ነው። ከዛ ድንገት አባቱ ሞቱ። አባቱ ሲሞቱ ሽማግሌው የተሰበሰቡና አንተ ስበክ አሉት። በአማርኛ እኔ አይነት ነገር ነው ያላቸው። እኔ አላውቅም አላቸው። ይህ ምን ማስተማር ነው የሚባል ነገር ነው ያላውቅም። ፓስተር አምጡ፣ እኔ ስራዬ ካሜራ ነው፣ ሚዲያን ነው ዳይሬክት የማደርገው፣ ከዛ ውጭ የማውቀው ነገር የለም አሉ። ይሽድ ፕሬች አሉት። ከዛ ተገዶ ማለት ትችላለች። በጣም ነው የሚያፍረው፣ በጣም ነው የሚፈራው። ሰው የሰው ፊት በጣም ነው የሚፈራው። እንደምንም ብሎ ወጣና የመጀመሪያውን ስብከት ሰበከ። አንዳንዶች ያሾፉበት፣ አብዛኛው ህዝብ ግን ወደደው። የሚቀጥለውም ሳምንት አንተ ነህ የምታስተምረው ተባለ። ከዛ አስተማረ፣ ሰዎች ወደዱት። ህዝብ እየጨመረ መጣ፣ ጭራሽ እየጨመረ መጣ። ይበተናል ያሉት ህዝቡ ወደደው። በጣም በጣም ተወዳጅ ሆነ። እሱ በፍርሃት ነው እኮ የሚቆመው፣ እንደው እርዳኝ ብሎ ነው የሚቆመው። በጣም ተወደደ። ህዝቡ ጨመረ። አዳራሹ ሊይዛቸው አልቻለም። ስለዚህ ሄዶ የከተማውን የቤዝቦል ስቴዲየሙን ገዛው።
እና ስቴዲየሙን ቸርች አደረገው። ወንበር ግጥም አድርጎ 30,000 ሰው ሚይዝ እንደዛ አድርጎ ለወጠው። ከዛ በሚዲያ ደግሞ ሲያስተምር ህዝብ በጣም ወደደው። በጣም ማለት ሁሉም ሃይማኖቶች ይሰሙታል። እንደ ሞቲቬሽናልም ነገር አለው። በጣም ማጽናናት እንትን አይነት ነገር አለው። ኮምፎርት መስጠት አለው እና እንደዛ ነው። የሚተቹትም አለው ዴፊኒትሊ፣ የሚቃወሙትም አለው ክርስቲያኖች። ከዛ ሚዲያ ነምበር 1 ሆነ። መጽሐፍ ቢጽፍ መጽሐፉ የኒውዮርክ ታይምስ ቤስት ሴለር ሆነ። ይሄ ልጅ ያለው እኔ ሚዲያ ዳይሬክተር ነኝ፣ እኔ ካሜራ ነው ስራዬ ነው ያለው። የሱ ቅዲያ ነበር። የሱ ቅዲያ ነው። ከላይ የታቀደለት ግን ይሄኛው ነው። for I know the plans that I have for you ስለናንተ ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ ለበጎ ነው እንጂ ለክፉ አይደለም ይላል። ፍጻሜና ተስፋ ሰጣችሁ ዘንድ ለበጎ ነው እንጂ ለክፉ አይደለም ይላል። እኔ እሱን ነው የምፈልገው። እሱ ያቀደውን ነው የምፈልገው። አዎ በጣም እሱ ይበልጣል፣ ምንም ጥያቄ የለውም። ስለዚህ እናቅድ፣ ግን ጸልዬ እናቅድ። እሺ፣ አራተኛው እናቅድ፣ ግን እጣችንን እሱ እንዲያወጣልን እንፍቀድ። ማለት ምርጫችንን እሱ እንዲመርጥልን እንፍቀድ። ያዕቆብ ልጆች አሉ፣ 12 ናቸው። ሮቤል፣ ስምዖን፣ ንፍታሌም፣ አሴር፣ እንደዚህ ይሁዳ፣ ዳን አሉ እና ከነሱ መካከል አንዱ ሌዊ ይባላል። ሌዋውያን የሚል መጽሐፍ አለ አይደል? መጽሐፍ ቅዱስ ውስጥ ለቪቲከስ ከሱ ነው። እና ሌዊ ከ12ቱ አንዱ ሌዊ ነው። ኢያሱ መርቷቸው ወደ ወተትና ማር ወደምታፈሰው ምድር ሲገቡ አከፋፍላቸው አለው። ፈጣሪ እግዚአብሔር ነው የሚለው። አከፋፍላቸውና መሬት ስጣቸው ለሮቤል፣ ለንፍታሌም፣ ለአሴር፣ ለይሁዳ፣ ለዳን መሬት ስጣቸው፣ ለሁሉም ለ11ዱ። ለሌዊ ግን እንዳትሰጠዋል። መጀመሪያ ስትሰሚው ፌር አይመስልም። ለሁሉም ስጣቸው፣ ለሌዊ እንዳትሰጠው። ለምን? ለሌዊ ድርሻው እኔ ነኝ፣ እድል ፈንታው እኔ ነኝ፣ ፖርሽኑ እኔ ነኝ። ያ አይደለም። ምክንያቱም ሌዋውያን ሌዊም የሌዊ ዘርም የሚያገለግሉት ቤተ መቅደስ ውስጥ ነው። ስለዚህ ወደ ቤተ መቅደሱ ይመጣ መባ፣ አስራት፣ በዛ ዘመን ደግሞ በጉም ምኑም ይመጣ ነበር። እሱ ነው የኔ እድል፣ ሌዊ እኔ ነኝ እድል ፈንታው፣ ከዛ ያ ነው የእሱ ጥቅም ብሎ አለ እና በጣም ያስገርማል። አሁንም እኮ ፔናዬ ለቤተ ክርስቲያን መባ ይሰጣል፣ አስራት ይሰጣል። መሰጠትም አለበት፣ ግዴታ ነው። አንደኛ ከብሌሲንግ ጋር ተገናኝቷል። አስገቡ ወደ እኔ ስቶር ሃውስ፣ ወደ እኔ ቤተ መዛግብት አስገቡ፣ የሰማይን መስኮት ባልከፍትላችሁ በዚህ ፈትኑኝ ብሏል። ሁለተኛው ፐርፐዙ ደግሞ እዛ ውስጥ የሚያገለግሉ ካህናት፣ አሁን ተዋህዶ ውስጥ ያሉ ካህናቶቹ አንዳንዶቹ ቤተሰብ አላቸው። በምንድን ነው የሚኖሩት? ምንድን ነው የሚበሉት? ምንድን ነው የሚለብሱት? ቤት ኪራይ በምንድን ነው የሚከፍሉት? መባና ስርዓቱ ገብቶ ለካህናቱ ነው የሚሆነው። ለካቶሊክም ቤተክርስቲያን ካህናት እንደ ወንጌላውያንም ጋር ፓስተሮች፣ ወንጌላውያን ከዛ ነው የሚያገኙት። ስለዚህ መባና ስርዓት መሰጠት አለበት፣ ግዴታ ነው። በረከትም አለ፣ ያምንበታል። አይ አይደለም በአዲስ ኪዳን የለም የሚሉ አሉ። እኔ ግን አልስማማም። ሌዊ እድል ፈንታው እኔ ነኝ። አሁን በዚህ ዘመን ሌዊ የቤተ ክርስቲያን ካህናቶች ናቸው እና መሰጠት አለበት። ከዛ አንዳንድ ሰዎች ደግሞ አሁን ንጉሥ ዳዊት ራሱ ተነስቶ እኔ እድል ፈንታዬ እግዚአብሔር ነው ይላል። ሌዊን እሱ አምላክ እድል ፈንታ እኔ ነኝ እድል ፈንታው አለ። ዳዊት ደግሞ እኔ እድል ፈንታዬ እግዚአብሔር ነው። በቃ የደረሰኝ እሱ ነው። ከዛ እድል ፈንታው እሱ ስለሆነ የኔ ሀብቴ እግዚአብሔር ነው ማለት ነው። ብልጽግናዬ እግዚአብሔር ነው ማለት ነው። እኔም እንደዛ ነው የምፎክረው። እኔ ለእግዚአብሔር ነው የምለው። እድል ፈንታዬ ሀብቴም ብልጽግናዬም እግዚአብሔር ነው ያለኝ ብለው እኔም እንደዛ ነው የምለው። እና እንደዛ ሲሆን ግን እጣዬን የምታጠና አንተ ነህ ይለዋል። ይሄ ዳዊት ንጉሥ ዳዊት ምን ማለት ነው? እጣ ለማውጣት ሲመጣ ሁሉ ሰው እጣ ያወጣል አይደል? አንተ አንሳ፣ እሺ፣ አንተ አንሳ፣ እሺ፣ አንተ አንሳ። ዳዊት ጋር ሲደርስ አንተ አውጣልኝ ይለዋል። እሱ አያወጣም። አንተ አውጣልኝ፣ እኔ አልፈልግም። አንተ አንተ ምረጥልኝ ማለት ነው። ባገባ ሚስቴ ምረጥልኝ፣ ስራዬ ምረጥልኝ፣ የምኖርበትን ቦታ ምረጥልኝ፣ ማረገው ምረጥልኝ። ሙሉ በሙሉ ምርጫው ለሱ መስጠት ነው።
ከዛ ደግሞ በጣም ወደዋለ ራሱ ዳዊት የሚለው ጣይን የምታጠና አንተ ነህ ይልና ገመድ ባማረ ስፍራ ወደቀችልኝ ርስቴም ተዋበችልኝ። ገመድ ምንድነው? የኢንሄሪታንሳቸውን የሚለካበት በገመድ ተለክቶ ይሄ አንተ ነው ይሄ አንተ ነው የሚባለው ነው። እና አንዳንዴ ገመድሽ ባማረ ስፍራ ትወድቃለች። ቴክሳስ ውስጥ ነው ብዙ ቆይቷል ካነበብኩት። እና የሆኑ ቤተሰቦች ቤት ይገዛሉና ቤት ሊገዙ ፈልገው እስቲ የሆነች መሰለኝ የሆነ አስቀያሚ ቤት መረጠች ማምር አሁን ይሄን ነው ትፈርቸው አለት። በቃ ውስጧ ግን ወደደው። ይሄን ነው የምንገዛው አለች። አረ የተሻለ ቤት እንግዛ። አይ ይሄን ነው አለች። ከዛ ያንን ቤት ገዙት። በገዙት በ6 ወር ውስጥ እንደ ምሳሌ ቁጥሩን አላስታውስም፣ ለምሳሌ $1 ሚሊዮን ገዝተውት ከሆነ በገዙት በ6ኛ ወር አንድ ካምፓኒ መጣ እና ይሄንን ቦታ እንፈልገዋለን አላቸው። ይሄን ቦታ እንፈልገዋለን አላቸው። ነው ቤታችን ነው አሉ። የግድ ይሄንን ኤሪያ በሙሉ ዴቨሎፕ ስለምናደርግ ቦታውን ስለምንፈልገው ሽጡልልኝ። 10 እጥፍ $10 ሚሊዮን ማለት ነው ካምፓኒው ከፍሏቸው ሌላ ቆንጆ ቤት በ3 ሚሊዮን ከገዝተው 7 ሚሊዮን። ገመዴ ባማረ ስፍራ ወደቀችልኝ ርስቴ ተዋበችልኝ ማለት ይሄ ነው። እሱ እንዲመርጥልሽ ስትፈቅጂ ገመድሽ ባማረ ስፍራ ትወድቃለች፣ ርስትሽ ትዋብልሻለች። እና ድል ፈንታዬ አንተ ነህ ማለት ጣይን አውጣልኝ ማለት ያስፈልጋል። አምስተኛው እናቅድ። ግን ስናቅድ ፌል ሊያደርግ ይችላል። ኢትስ ኦኬ። አቅደን አንዳንድ ጊዜ ካልተሳካ ኢትስ ኦኬ። እግዚአብሔርን ለሚወዱት ሐሳቡ ለተጠሩት ነገር ሁሉ ለበጎ ይደረጋል የሚለው እዚህ ጋር ይመጣል። ለበጎ ነው። ፌል ካረገብሽ አስበሽ ካልተሳካ በቃ ለበጎ ነው ብለሽ ታዩ። ኢትስ ኦኬ። በቃ አልሆነም። ጠንክሮ መስራት ካልተሳካ ለበጎ ነው ማለት። አንድ ጊዜ አንድ ሰራተኛ ከአንድ መስሪያ ቤት ተባረረ። አባረረው አለቃው። ከተማውን አላስታውስም፣ ውጭ ሀገር ነው። ከዛ ተናዶ አልፎ አልፎ ሲጋራ ያጨስ ነበር። አሁን በጣም ስለተናደደ ከስራው ተባሮ ወጥቶ ሲጋራ ፈለገ። ከዛ ወደ ቤቱ በእግሩ እየሄደ ሲፈልግ ሱቅ የለም። አሁንም ፈልጓል። ሲጋራ ማጨስ በጣም መጥፎ ነገር ነው። በጣም ክፉ ነገር ነው። በጣም ያጨሱም ማቆም ነው ያለባቸው ለጤናቸው። እና ቢፈልግ ሱቅ የለም። ሲጋራ ኬት ይግዛ? አሁንም ቢሄድ የለም። ረዥም መንገድ ሄዶ ሱቅ አጣ። ከዛ ቤቱ አካባቢ ሲደርስ አገኘና ገዛ። ቁጭ ብሎ ሲያስብ ያ ሁሉ ርቀት እንዴት ነው ሱቅ የሌለው ብሎ አሰበ። እንዴት ሁሉ ኤሪያ ላይ ሱቅ የለም? ከዛ ምን አደረገ መሰለሽ? ሱቅ ከፈተ እና ቦታው ሱቅ ስለሌለው የሲጋራ ሱቅ አይደለም፣ አጠቃላይ ሱቅ ነው የከፈተው። ኤሪያው ሱቅ ስለሌለው ደንበኛው እንደ ጎርፍ ከዛ ሌላ ሱቅ ጀመረ። ሌላ ሱቅ ሰው ያብታም ሆነ። መባረሩ ለምንድን ነው? ለበጎ። ስለዚህ አንዳንዴ ፌል ሲያደርግ ለበጎ ነው ብሎ አለመበሳጨት። ዩኒቨርሲቲ አፕላይ አድርጎ አንድ ወጣት ካልተሳካለት ለበጎ ነው ብሎ ማሰብ ያስፈልጋል።